ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት በስተት ቴዲ አፍሮን እንዳጠሩት አንፈልግም። በስተት የኛ የምንላቸውን የህዝብ ልጆች በእናንተ አንደበት እንዳይጠሩብን አደራ። የእናንተን ጥሯቸው፣ ችግር የለም። ብልጽግና የቴዲ አፍሮ አቅም አይቶታል። የዓለም አቀፍ ሰው መሆኑ እያንዳንዱ ኤምባሲ በደንብ አድርጎ የሚከታተለው ሰው መሆኑ ያሳየ ነው። የአማራ ፋኖ ህልውናን አረጋግጧል። የአማራ ህዝብ ህልውና አይደለም የኢትዮጵያ ህልውና እያረጋገጠ ነው ያለው። እንኳን የአማራ ህዝብ የኢትዮጵያ ህዝብ አለኝታ ሆኖ እየመጣል ነው። ገና ደግሞ ይመጣል፣ በቅርቡ ይመጣል። ለሱ ምላሽ ወደ መስጠት ሳይሆን ለኢትዮጵያ ያቀነቀኑ የዘመሩ በነገራችን ላይ እኛ ለሱ መልስ አንሰጥም እኮ መልስ ነው። መልስ እየሰጠች እኮ ነው ያለችው። ድንጋጤያቸው በሁሉም መስክ ነው ይውላችሁ። ዲያቆን ሄኖክ የዘፈንን ኃጢአትነት ለማስተማር ዳስጣል የሚል ሙዚቃ ጠብቀህ አይደለም። ለአብይ መገረድ ከፈለክ ነጠላህን መስቀል እያጣፍተህ ቤተ መንግስት በር ላይ ስትዘምር መዋል መብት የተጠበቀ ነው። ሀገር ለሞተችባቸው የህሊና ጸሎት እናድርግ። ኃይለ ሰቃል ቴዲ ጋር ነው የሚቀልደው። ባለጊዜ ማለት እንደዚህ አይነት ሰዎች ናቸው። ሀገር ሞተብናል ለሚሉት የአንድ ደቂቃ ሀዘን እንግለጽ። እነዚህ ተራ ኮልኮሌ እንኳን ቴዲ አፍሮ ጋር ለመድረስ እኔ ብዘፍን በልጠዋል። በቡናና በጊዮርጊስ መካከል የነበረውን ጨዋታ፣ የቦክስ ጨዋታ፣ እንደዚህ አይነት ውድድሮች የመጀመሪያ ናቸው። ቦክስ ውድድር የመጀመሪያ ነው ትላለች። ኳስ፣ ቡናና ቢራ የመጀመሪያ ነው። እንዲህ ነው ለማለት ሁላ እኮ ይቸግራል። አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ትውልድ የሚታነጸው ተስፋ በመስጠት ነው። ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ ነው። ወስዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። ከውልደት በፊት እርግዝና አለ። እርግዝና ምጥ ይበዛዋል። በግዝና ማቅለሽለሽ አለው። በግዝና ቦሚት አለው። በግዝና ወገብ ያማል አስተኙኝ ይላል። ይህች ሀገር በምታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም። ሙእሚን ግን የነገውን ብርሃን አሁን ላይ ቆሞ የሚያማትር ማለት ነው።